ናችሁ? ዛሬ ደግሞ ፍላት ስላብ በሚል አዲስ ርዕስ እንመጣለን። ሰሞኑን ስናያቸው የነበሩ ሶሊድ ስላብ እና ቮይድ ስላብ አሉ። ስለነሱ አስተያየት እስካሁን አላየሁም። ኤኒዌይስ ያላችሁ ኮሜንት አስተያየት ካለ ፕሊስ ሸር አድርጉም። ቢኮዝ ሞር መስራት ያለብን ኤሪያ ለይተን ልንሰራ ነው። ይሄ ፔጅ አሁን ስታርታፕ ላይ ያለ የትኛው ላይ ኢንዲቴል ልስራ የሚለውን ሰርች እያደረገ ነው ማለት ነው። ሶ ዛሬ ወደ ዛሬው ልምጣና ዛሬ ፍላት ስላብ የሚለውን በተወሰነ ደረጃ እናያለን። ዋትስ ፍላት ስላብ የሚለውን እነሳ ማለት ነው። ዘን ላስት ታይም ስለ ሶሊድ ስላብ ማውርተናል፣ ስለ ቮይድ ስላብ ማውርተናል። ሶሊድ ስላብም የራሱ የሆነ ቢሄቪየር አለው፣ ቮይድ ስላብም የራሱ የሆነ ቢሄቪየር አላቸው። ሁለቱን ሞር የሚያመሳስላቸው ሁለቱም ስላቦች ሎድን አይሸከሙም፣ ሎድን ትራንስፈር ነው የሚያደርጉት። ይህኛው ፍላት ስላብ እና ሁለቱ የሚለየው ዋናው ምንድነው? ሎድን ኬሪ አውት የሚያደርግ ወይንም እንደ ሆለን እንደ ቢም ሎዶችን ተሸክሞ ስትራክቸራሊ ሰርቭ የሚያደርግ የስላብ አይነት ነው ፍላት ስላብ። ዛትስ ዋይ ፍላት ስላብ ኢዝ ሬንፎርስድ ኮንክሪት ፍሎር ሲስተም ይባላል። ሬንፎርስድ ነው፣ ያ ማለት ብረት በስነ ስርዓት አናላይዝ ተደርጎ በቴምፕሬቸር ኤክስፓንሽን ውድ ሪሊ ሎድን ሸር አውት ለማድረግ የሚሰራለት የስላብ አይነት ነው ማለት ነው። የመጀመሪያው ልዩነቱ ይሄ ነው። ሁለተኛው ፍላት ስላብ የሚገለጽበት በቲክነሱ ነው። አሁን ያየናቸው ሶሊድ ስላብም ቮይድ ስላብም ብንላቸው የስላብ ቲክነሳቸው 20 ሳንቲም አይበልጥም። ፍላት ስላብ ላይ ስንመጣ እና የስላብ ቲክነሱ 30 ሳንቲም በላይ በጣም ሲበዛ 40 ሳንቲም ድረስ የሚሄድ የስላብ አይነት ነው። ይህ ስላብ ቢምን ብዙ ጊዜ ሶስተኛ ባህሪው ደግሞ ቢምን ብዙ ጊዜ ሰመርጅድ ወይንም ፍላት ስላብ ላይ ቢም አይታይም፣ በውስጥ የሚሆነው። አይታችሁት ከሆነ ሶሊድ ስላብ ላይ ቢም ሰስፔንደር ነው ወይንም ተንጠልጥሎ ነው የሚታየው። ፍላት ስላብ ላይ ስንመጣ ቢሞች አይታዩም፣ ሙሉ ለሙሉ በውስጥ ተደብቀው የምናያቸው የስላብ አይነቶች ነው። ብዙ ጊዜ ዊዛውት ቢም የሚሰራ ስላብም ይባላል፣ ቢም የሌለው ስላብ ይባላል። በቴክኒካሊ ቢም አለመኖር ሳይሆን የቢም ሲስተሙ እዛው ስላብ ውስጥ ሆኖ የሚያልቅለት የስላብ አይነት ነው። ኤንድ ደግሞ ፍላት ስላብ ፍላት ሆኖ እንኳን በራሱ ደግሞ የተለያየ አይነት ፍላት ስላቦች አሉት። ማለት ወደ ታች ፒር ሆኖ የሚወርድ ስላብ አለ፣ ድሮፕ ዳውን ፓኔል ስላብ አለ፣ ሙሉ ለሙሉ ፍላት የሆነ ስላብ አለና የተለያየ አይነት የስላብ አይነቶች አሉ ማለት ነው። ጀስት ሳምራይዝ የመጀመሪያው የፍላት ስላብ ፖይንት ዩኒፎርም ቲክነስ ያላቸው ስላቦች ዳይሬክትሊ ከስላብ ወርደን ሆለን ኮሚኒኬት የምናረቅበት ሜተድን የሚወስድ ስላብ ነው። ዊችስ ቢም የለውም አይደለም፣ ቢሙ ሳመርጅድ የሆነ ስላብ ነው። ስላብ ዳይሬክት ሆለን ነው የምናየው፣ ቢምን አናይም። እሱ አንደኛው ባህሪያቸው ነው። ሁለተኛው ቲክነሳቸው ቅድም እንዳልኳቸው ሬዚስታንሳቸውን ወይም ሎድ ኤሪንግ ካፓሲቲያቸው እንዲጨምሩ ስለሚፈለግ ሬንፎርስመንት ስትራክቸራሊ ስለሚመጣ ዲቴይል ቲክነሱ ታስቦበት 30 ሳንቲም በላይ 25 ሳንቲም በላይ 40 ድረስ የመሆን ፕሮባቢሊቲ ያለው የስላብ አይነት ነው ማለት ነው። ሳምታይምስ ሽር ስትረስን ሆለን ላይ ለመቀነስ ሲባል ሆለኑ ቶፕ ላይ ወይንም ስላቡ ዳውን ላይ ድሮፕ ዳውን የሆኑ ሆለን ፒሮችን ብዙ ጊዜ ይጠቀማል። ያም ስትረሱን የሆለን ሚኒማይዝ ለማድረግ ሲል የሚመጣ እንትን ነው ማለት ነው። ዋት ኢዝ ዘ አድቫንቴጅ ኦፍ ፍላት ስላብ የሚለውን በተወሰነ ደረጃ ብናየውስ ፍላት ስላብ እንግዲህ ዋናው አድቫንቴጁ አርክቴክቸራል ፍሌክሲቢሊቲ ይፈጥርልናል። ምንድነው? ብዙ ጊዜ ስትራክቸሮች እየረዘሙ ሲሰሩ ላይ እንደ አዳራሽ እንደ ጂም በጣም ሰፋ እያሉ በሚሰሩበት ሰዓት ቢሞች በየቦታው ወደ ስላብ ወደ ላይ በምናይበት እዚህ ቢሞች በየቦታው ወደ ታች ብለው እንዳናይ፣ እሱ ብቻ አይደለም ቢሞችን ባለፈ ሆለኖች በየአጫጭር ስፓን እንዳናይ ሲያስፈልግ የስላቡን ታይፕ እንቀይርና የሆለንን ስፓን እንጨምረዋለን። እንደገና ደግሞ የሚኖረንን ቢም እናጠፋለን። እንደዚህ ሲሆን አርክቴክቸራል ፍሌክሲቢሊቲ አርክቴክቸሩ ስፔሶችን እንደፈለገ ይጠቀማል። ቶፕ ቪውንም እንደፈለገው እንዲያደርግ ይረዳል። እሱ አንደኛው ወይ ነው። ሁለተኛው ሪዲዩስ ቢልዲንግ ሃይት ነው። ያ ማለት ምንድነው? ቢም ሳይኖር ሲቀር የቢምን ያህል ቲክነስ እንቀንሳለን። ለምሳሌ ቢሙ እያለ 320 ይኖርልን ኔት ቲክነስ ከተባለ ሙሉ ቲክነሳችን ቢማችን 30 ሳንቲም ቢሆን 350 ነው የሚሆነው። ስለዚህ ቢሙ እያለ 350 ሊሆነ ማለት ነው። ያን ሚኒማይዝ ለማድረግ ስላብ ካለ የስላቡን ቲክነስ በ5-10 ሳንቲም እንጨምርና ሙሉ ለሙሉ ቢም የሚባለውን ሲስተም የማጥፋት ነገር ነው። አራተኛው
ቢም ሲሰራ ዘይታችሁት ሆነ ፎርሞር አሰራሩ በጣም አድካሚ ነው። በየጠጥር ዲስታንሶች ሶፊቶች ይኖራሉ አይታችኋቸው ሆነ ማለት ነው። ስለዚህ ያን ታይም ሴቭ ለማድረግ ደግሞ ይጠቅመናል። ያን ታይም ሴቭ ለማድረግ ስለዚህ ስፒድ ላይ ይሰራል። ለምን ዳይሬክት ፍላት የሆነ ፓኔል እናነጥፋለን። በዛ ፍላት ፓኔል መሰረት ስፕሪድ እናደርጋለን። አለቀ። ስራው እዛ ላይ ነው የሚሞተው። በዛ ፍላት ፓኔል መሰረት ሙሉ ለሙሉ ያሉንን ሬንፎርስመንቶች እንበትናለን። እነዛን ሬንፎርስመንቶች አበተንም በኋላ ሜሻችን እናደርጋለን። አርማታችን እንሞላለን። ስለዚህ አንደኛው አድቫንቴጁ ስፒድ ወይንም ፍጥነትን ለማምጣት ይጠቅመናል ማለት ነው። ብዙ ጊዜ እንደ ዲስአድቫንቴጅ የሚነሳው ቲክነሱ ነው። ማለት ወፍሮ ሲያይ ሰው ትንሽ ኮንፊውዝድ ይሆናል። እንደዚህ ወፈረ ለምንድን ነው ይላል። እሱ ስትራክቸራል ስለሆነ መሆንም ስላለበት እንዳልኳችሁ ስፓን ሲሰፋ ስትራክቸራል ሴንሲቲቪቲ ይጨምራል እንጂ አይቀንስም። ስፓን እያሰፋን ነው እዚህ ላይ። ስለዚህ ያን ሴንሲቲቪቲ ሚኒማይዝ ለማድረግ የመጣ ነው። እንደሆነ ማሰብ ያለብን እዚህ ላይ ብዙ ቢል ሚኒማይዝ ይሆናል፣ ብዙ ሆለንም ሚኒማይዝ ይሆናል። ስፓን ሲጨምር በየ6 ሜትር ነው። ለሶሊድ ስላብ ማክሲመም ዲስታንሳችን 6 ሜትር ነው። ለዚህኛው ስላብን 9 ሜትር 12 ሜትርም ድረስ የመሄድ መብት አለን እና እሱን አድቫንቴጅ ሼር ለማድረግ ስለሆነ የስፓኑ መጨመር እና የቲክነሱ መጨመር ያን ያህል ቻሌንጅ ባይሆንብን ጥሩ ነው ማለት ነው። እንግዲህ ወደ ሶሊድ ስላብ አንጻር ስናየው ቢም የለውም። ፍላት ስላብ ቢም የለውም እንዳትረሱ። ኮንስትራክሽን ስፒዳችን በጣም ፈጣን ነው። ቢኮዝ የቢም ፎርምወርክ ስራ የለብንም። ስቶሪ ሄታችን ከሶሊድ ስላብ ማነስ ይችላል። ይሄን ማመን አለብን። ስፓኖቻችን በጣም ሰፊ ስለሆነ ኤስቴቲካል ቫልዩ ላይ እንደ ልባችን አርክቴክቸራል ቫልዩ መጫወት እንችላለን። ኢንስታሌሽን ሰርቪሳችን ኢዚ ነው። ለምን የቢም ዲስትራክሽን የለብንም። እሱ ኢዚ ያደርገዋል። ፍሌክሲቢሊቲ ላይ ፓርቲሽኑ ሞር ፍሌክሲብል ነው። ፓርቲሽን ለመስራትም ስፔሱ ፍሪ ነው። አንድ እሱ ነው። ሁለት ኢቨን ሬንፎርስድ ስለሚሆን ፍሌክቸራል ሬዚስታንሱ ከፍተኛ ነው። ሌላ ዴድ ሎድ ላይ ዴድ ሎድ አይኖርበት። ለምን ስላቡ በራሱ ስትራክቸራል ስላብ ስለሚሆን ብሎ የሚይዘው ሎድ ሚኒማይዝድ ይደረጋል ማለት ነው። ወይም ሎዱ ትራንስፈር ይሆናል ማለት ነው። እንግዲህ እነዚህ የፍላት ስላብ በጣም ቤዚክ አድቫንቴጆቹ እና ሰርቪሶቹ ናቸው። ፍላት ስላብ ሞስትሊ በቱዌይ ስላብ አይነት ነው ትሪት የሚደረገው። በሁለቱም አቅጣጫ ሎድን ትራንስፈር በሚያደርግ ስላብ አይነት ነው። ፍላት ስላብ ቶፕ ሬንፎርስመንት አለው፣ ቦቶም ሬንፎርስመንት አለው ስትራክቸራሊ። ያ ማለት ቶፕ ሬንፎርስመንት የምንለው ወይንም ቤንዲንግ ወደ ላይ እንዲህ ሲሄድ ሪዚስት የሚያደርግልን ነው። ቦቶም ሬንፎርስመንት የምንላቸው ደግሞ ሳብ ወይንም ሞመንት ወደ ታች ሚድል ላይ። ቶፕ ሬንፎርስመንቱ ያው እንደምታውቁት ሳፖርት ላይ ነው ያለውን ሆለል ላይ ያለውን ሎድ ሄሪ አውት የሚያደርግልን ነው። ቦቶም ሬንፎርስመንቱ ደግሞ ሳፖርት ላይ ወይም ቦቶም ላይ ያለውን ሄሪ አውት የሚያደርግልን ነው። ሶ ፍላት ስላቦች ሬንፎርስድ ናቸው ስንል ስትራክቸራሊ ነው ሬንፎርስድ የሆኑት፣ ነን ስትራክቸራሊ አይደለም። ዘን ስትራክቸራል ሬንፎርስመንት ደግሞ ሲመጣ ሙሉ ለሙሉ ሎድ በሚመጣበት አቅጣጫ ሪስት ለማድረግ ስለሆነ የምንጠቀምበት ሎበር ስሪ ላይ ምናምን ላይ ብለን ዲክሪዝ የምናደርገው አይደለም። ሙሉ ስትራክቸራል አናሊሲስ ይሰራል። በዛ አናሊሲስ መሰረት ያለውን የምናስቀምጥበት የስላብ አይነት ነው። ቱቴልዩ አሁን በጣም ሰፋፊ ፕሮጀክት ይዘው አንዳንድ ሰዎች አይ ዶንት ኖ ዋይ ዘ ሪዝን ስቲል አስአርኢ ጠይቂያቸው አላውቅም። በጣም ሰፋፊ ፕሮጀክቶች ይዘው ይህን ስላብ አይነት አይጠቀሙት። ለምን እኔ እንጃ። አብዛኛቹ ያው ሶሊድ ስላብ ላይ ነው አሁንም እስቲ እንዳረን ያለ ነው እና እሱ አስተሳሰብ ትንሽ ቢሞረድ ግን የራሴ የሆነ እንትን አለኝ። ምክንያቱም አስተሳሰቦች እየተሞረዱ ሲሄዱ ነው ዋይዝ የሆኑ ፍሬ እያፈሩ የሚሄዱት የሚል ፐርሰናል እይታ አለኝ። ኤንድ ቴክኖሎጂዎችም የሚመጡት ያው ሁላችንም ሸፕ እንድንሆን ማለት አንዱን አይተን አንዱ ላይ ብቻ እንድንሆን ሳይሆን ሁሉንም እየተዟዟርን እንድናይ፣ ሙከራዎች ደግሞ ጥናት ላይ ዲፔንደንት እንዲሆኑ እና አዲስ አበባዎች በጣም አላይ የዚህ ቴክኖሎጂ አፕሊኬሽን እና ብንጠቀሙ በጣም አዋጭ የምንለው የስላብ አይነት ነው ማለት ነው። ከዚህ ባለፈ ሰልፍ ሎድን በተመለከተ ነው። ያው ምንድነው
ቪዥዋላይዝ ለማድረግ እንዲሆነ ሶሊድ ስላብ አይታችሁ ሆነ ኤል ኦቨር 3 በኋላ ብዙ ጊዜ ቶፕ ሬንፎርስመንት አንጠቀም አብዛኛውን ጊዜ ማለት ነው። አሁን አንዳንድ ቦታዎች ላይ ሎድ ሲፈራ ሪከመንድ እየተደረገ ነው። በት ኦፊሻሊ ኢትስ ኖት ሳይንቲፊክ ብዬ ነው የማስበው። ለምን ሶሊድ ነው እንደዛ ስላብ ታይፑ መቀየር የተሻለ መስሎ ስለሚታየኝ ማለት ነው። ኤኒዌይስ ሶሊድ ስላብ ላይ አሁን እንደሱ እየመጣ ነው። ወደ ሌሎች ስንመጣ አሁን ፍላት ስላብ ላይ ኦልሞስት ሬንፎርስድ ነው። ዊች ኢዝ ቶፕ ሬንፎርስመንት እና ቦቶም ሬንፎርስመንት አሉ። ሬንፎርስመንት ባሮቹ ኮምፕሊትሊ ስትራክቸራል ባሮች ናቸው። የቴምፕሬቸር ወይም የኤክስፓንሽን ባሮች አይደሉም። ስለዚህ እነዚህ ባሮች በዙ ማለት ምንድን ነው የሚያሳየን? በሽር ስትረስ ዲያግራም ላይ ሽር ስትረስ ስትሬን ዲያግራም ላይ ወይንም እንደምናየው ብረት ዋና ፋንክሽኑ ምንድን ነው ስንል ሪዚስት የሚያደርግልን ብረት ምን ነው? ፕሌዠር ነው። ስለዚህ ፍሌክሲቢሊቲ ይጨምራል የዚህ ስትራክቸር ማለት ነው። ያም ብቻ አይደለም፣ ሰልፍ ሎድ በጣም የሚበዛው በብረት ነው ወይንስ በአርማታ ነው ስታስቡት? ይኸው መልሱ በአርማታ ነው። ስለዚህ አርማታ የሚበዛበት ስትራክቸር ላይ ሰልፍ ሎድ በጣም ይበዛል። ይህኛው ደግሞ ብረት ለሚበዛበት ለም በላይታችን ብረት ስለሚኖረው ማለት ነው። እንደናም ስትራክቸራል ብረት የምንላቸው 12 ዲያሜትር በላይ የሆኑ ስለሚሆኑ ብረት ስለሚበዛ ሰልፍ ሎድ በላይ ፍሌክሲቢሊቲ ነው የሚበዛ። ስትራክቸር ሞሮፍ ሆን ሪት ያለውን ፕሮፊት ሉዝ እያረገ ሬንፎርስመንቱ ያለውን ፕሮፊት ወይም ስትሬን ካፓሲቲ ነው ሞር ዴቨሎፕ እያረገ የሚሄደው። ስትረስድ ሲሆን ቶሎ ፌል የማድረግ ፕሮባቢሊቲ አለው እና ስትራክቸሮችም ያው እንደምታውቁት በስትረስ ስትሬን ዳያግራም መሰረት ስትሬንድ ሲሆኑ ነው ስትሮን የምንላቸው ወይንም ኢላስቲክ ካራክተራቸው ሞር እየጨመረ ሲሄድ ነው የተሻሉ የምንላቸው። እና ፍላት ስላብም እንደዛ ነው። በላይም ብረት አለው፣ በታችን ብረት አለው። ስትራክቸራል ብረት ነው። ስለዚህ ኤኒ ስትረስ፣ ኤኒ ስትሬን፣ ኤኒ ፕሮብለም፣ ኤኒ ሎድ አፕላይ ሲያር ሪዚስት የሚያደርገው ስትሬን በማድረግ ነው ወይም ኢላስቲክ ሬዚስተንስ ካፓሲቲውን ሞር በመጨመር ነው። ስለዚህ ይሄኛው ካፓሲቲው በስትረስ ስትሬን ዲያግራም አይታችሁት ከሆነ አልቲሜት ላይ የደረሰን ሆን ፍራክቸር ላይ ለመድረስ ታብለን ታይም ያነ ስትራክቸራሊ ሴፍ እንዲሆን ያደርገዋል። ኢቨን አልቲሜት ላይ የደረሰ በኋላ በት ኦን ሪትም ብሪትል ፌለሪቲን ያለበት አልቲሜት ላይ የደረሰ በኋላ ኮምፕሊትሊ ፌል ነው የሚያደርገው እና ያን የሬዚስታንስ መኖር ነው ይሄኛውንም ሞር የተሻለ እንዲሆን የሚያደርገው። እና ፕሊዝ ሰፊ ስፓን ስትራክቸር ያላችሁ ባለሀብቶች በተለይ እንደ ስብሰባ አዳራሽ ኢቭን ደግሞ ምንድነው ወጥ አሁን 20 ፍሎር ኖሮ 2 ፍሎር ፍላት አይሆንም፣ 3 ፍሎር ፍላት አይሆንም፣ ሙሉ ሶሊድ ብቻ ወይም ሙሉ ፍላት ብቻ የሚል እንደዚህ የሚያስገድድ ነገር የለንም። እና አናሊሲሱን እየሰራን ሰፋፊ ስፓን በምንፈልግበት ጊዜ ሆለኖች ማየት በማንፈልግበት ጊዜ እንዳልኳቸው አዳራሽ አሁን የሰርግ አዳራሽ 10,000 ሰው የሚይዝ ሰርግ አዳራሽ አለ ኢትዮጵያ ውስጥ 20,000 ሰው የሚይዝ እንደዚህ አዳራሾች ስንፈልግ ነው ስፓናቸው በጣም ረዣዥም ሆለንሳን ወደ ላይ ስሜድ ተሰባበረ ማየት ሲያስጠላል። ስለዚህ አይነት ስላቦችን ደግሞ ብንሰራባቸው የሚያዋጡ ስላብ አይነቶች ናቸው። ዋናው ደግሞ ከፕራይሱ በላይ ደግሞ ስትሬን ዞን ስለሆነ የሚታሰበው ቢልዲንግ ሲሰራ ሎንግ ተርም ሰርቪስ ስለሆነ በለት ሜቢ ያው ሶሊድ ስላብ የተሻለ ወጪ አለው ሂሳብ በተመለከተ። ለምን እነሱ ይጨምራል እነሱ ደግሞ ስትራክቸራል ሬንፎርስመንት ነው ማብራሪያ ይጠይቃል። ይሄኛውን ወጪ ብቻ ሳይሆን የምናየው እዚህ ወጪ ጀርባ ደግሞ ምን አይነት ሰርቪስ ይሰጠኛል፣ ለስንት ዓመት ሴፍ የሆነ ሰርቪስ አልቋችሁ 10,000 ሰው የሚዘደርሽ 20,000 ሰው የሚዘደርሽ በሌለበት ቦታ ላይ አንዴ ሳክሪፋይስ አድርገን ይሄን አዳራሽ ብንሰራ ዋትስ አወር ፕሮፊት ኢትስ ቪዚብል ነው። ስለዚህ እንደዚህ አይነት ስትራክቸሩ ሴፍ የሆነ ፕሮፊት ያለው ስራ መስራት ይቻላል። ቢልዲንጎቻችንም ሞር ለእይታ የሚያምሩ ሁሌ ሲቆራረጡ ባይሆኑ የተመረጠ ነው ለማለት እወዳለሁ። ፍላት ስላብ ሞር ስትሮንግ ነው ሳሟት ሃይሊ ኦስቲን ቢሆን ስትሬን ዙ ኤስቴቲኡ ስፒዱ ፍሌክሲቢሊቲ ምናምን ደግሞ ሞር የተሻለ ስለሆነ እንደ አማራጭ ሶሊድ ስላብ ደግሞ መጠቀም ብንችል ደስ ይለኛል ለማለት እወዳለሁ።
ኔክስት ደግሞ በሌላ ስላብ መለሳለሁ። ቢኮዝ ብዙ አይነት ስላቦች አሉ ያላየናቸው ማለት ራፊ እንደዚህ ነው ሀው ኑሮን ከዛ ዲቴል የምንፈልግበት ላይ ደግሞ የሆነ ሰዓት ዲቴል እንሄዳለን። ጀስት ግን ራፍ ነው ሀው እንዲኖረን አሁን መነሻ ያደረጉትኝ እና ኔክስት ደግሞ ሜይ ቢ ሪድ ስላባለ ኮንቲኒር ስላባለ ሌላም አይነት ስላቦች አሉ ውድ ስላባለ እና ስለነዛ ስላቦች ተወስነ እናወራለን። እያልን ቢምና ኦለንም እናወራለን። ሞር ኢንጂነሪንግ እና ማቴማቲክስ በሆነ ነገር ላይ ሰማት ለማውራት እንሞክራለን ማለት ነው። አብራችን ስላላችሁ አመሰግናለሁ። ፕሊዝ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮፒ አድርጉ፣ አይዲያ ጻፉ። ቴንክ ዩ ሶ ማች